ጭንቀት እየባሰብኝ መጥቷል። እጨነቃለሁ አይገልጸውም። ሁሌም ያሳስበኛል። መሯሯጤ ለምን እንደሆነ ግራ ያጋባኛል። ሌሊት ተነስቼ ስራዬን ስጀምር ሰርተስ ምን ልፈይድ ነው እያለ አእምሮ ይሟገተኛል። ኧረ ተወኛ ብዬ ስራዬን መስራቴን ስቀጥል ደግሞ ረሃብ ተሰምቶኝ ምበላውን ላዘጋጅ ከተመሰጥኩበት ስራዬ እወጣለሁ። ያበሰልኩትን ልበላ የጠቀለልኩትን ወደ አፌ ሳስጠጋ በልተስ ምን ልትጠቅም ነው እያለ ያው አእምሮዬ ሙግቱን ይቀጥለኛል። ለምን እንደምኖር ግራ ይገባኛል። ፋይዳ ቢስ ሕይወቴ ከራሴ ጋር አተካራ ይገጥምብኛል። መኖሬን እኔው ራሴ እታዘበዋለሁ። ለምንድነው የምኖረው ብዬ ግን አልጠይቅም። ምክንያቱም ዛፍ ሲያድግ እንኳን ለምን ታሳድጉኛላችሁ ብሎ አይጠይቅም። ዝም ብሎ ያድጋል። ካደገም በኋላ ያሳደገው ሰው ጥቅሙን ስለሚያውቅ ይጠቀምበታል። እኔም እንደዛው ነኝ። ለምን አኖርከኝ አልልም። ግን ከመኖሬ ሊጠቀምብኝ የፈለገው አንድ ነገር አለ። ያንን እድገቴን እስክጨርስ ወይም ደግሞ ሊጠቀምብኝ ላሰበው ፍላጎት እስክደርስ ግን እኔ ዝም ብዬ ማደጌን መቀጠል አለብኝ። ግን አሁንም እጨነቃለሁ። ከተጠቀመብኝ በኋላስ ምን ሆናለሁ ብዬ ራሴን አሳስበዋለሁ። ከሞትኩኝ በኋላ ያለውን ሕይወቴን እንኳን የሚነግረኝ ባገኝ ብዬ እመኛለሁ። መጋቢት 1 2017